assistance. We are overrun. It's the true life story of a group of elite former military operatives stationed at a secret CIA base in Benghazi. It's a word that seems inescapable. Benghazi, Libya. መስከረም 11 ቀን 2012 ዓ.ም ዓለም የ911ን የሽብር ጥቃት 11ኛ ዓመት በሐዘን እያሰበች ባለችበት ወቅት በሊቢያ ቤንጋዚ ሌላ አስፈሪ የታሪክ ምዕራፍ ሊጻፍ ጥቂት ሰዓታት ብቻ ቀርተውት ነበር። ሊቢያ ከጋዳፊ ውድቀት በኋላ በመሳሪያ በታጠቁ ቡድኖች የምትታመስ ቢሆንም አምባሳደር ክሪስ ስቲቨንስ ግን በሊቢያውያን ዘንድ ተወዳጅና የሰላም መልእክተኛ ተደርጎ ይወሰድ ነበር። ነገር ግን አምባሳደሩ በዚያች አስፈሪ ቀን ቤንጋዚ የተገኘበት ትክክለኛ ምክንያት ዛሬም ድረስ አከራካሪና በሚስጥር የተተበተበ ነው። በይፋዊ መግለጫዎች አምባሳደሩ ወደ ቤንጋዚ የመጣው ሆስፒታሎችን ለመጎብኘትና የባህል ማዕከል ለመክፈት እንደሆነ ቢነገርም ከበስተጀርባው ግን ሌላ ጥልቅ ታሪክ እንደነበረ ይነገራል። አንዳንድ የምርመራ ጋዜጠኞችና የደህንነት ተንታኞች እንደሚሉት ቤንጋዚ የነበረው የአሜሪካ ተልዕኮ ዋነኛ ግብ ከጋዳፊ ግምጃ ቤት የወጡ ከባድ መሳሪያዎችን በተለይም የአውሮፕላን መምቻ ሚሳኤሎችን መልሶ መሰብሰብ ነበር። ባስ ብሎ እነዚህን የተሰበሰቡ መሳሪያዎች በቱርክ በኩል ወደ ሶሪያ ለአማጽያን እንዲሻገሩ የማመቻቸት የጥቁር ገበያ ኦፕሬሽን አካል ነበር የሚሉ ጥርጣሬዎችም ዛሬም ድረስ ይደመጣሉ። ጥቃቱ ከመጀመሩ ጥቂት ሰዓታት በፊት አምባሳደሩ ቱርክ ዲፕሎማት ጋር ያደረገው ረጅም ስብሰባ ለዚህ ጥርጣሬ ትልቅ ማገዶ ይሆናል። በከተማዋ ሁለት ሚስጥራዊ ጣቢያዎች አሉ። አንደኛው አምባሳደሩ ያረፈበት የዲፕሎማቲክ መኖሪያ ሲሆን ሁለተኛው ደግሞ 1 ኪሎ ሜትር ርቀት ላይ የሚገኘው ዛአኔክስ የሚባለው የሲአይኤ ሚስጥራዊ ቢሮ ነው። ይህ የሲአይኤ ጣቢያ በ6 የቀድሞ የልዩ ኃይል አባላት GRS ይጠበቅ ነበር። እነዚህ ወታደሮች መሳሪያቸውን አውርደው ሰላማዊ ህይወት ለመኖር ቢመኙም ያቺ ሌሊት ግን ከጥበቃ ስራ በላይ ሆነ በሴራና በክህደት የተሞላ የገሃነም ደጃፍ አዘጋጅታ ጠበቀቻቸው። ከምሽቱ 3:40 ጸጥታው በከባድ ተኩስ ተሰበረ። በመቶዎች የሚቆጠሩ የታጠቁ አማጽያን የአምባሳደሩን ግቢ ሰበሩት። የሊቢያ ፖሊሶች በደቂቃ ውስጥ ጥለው ፈረጠጡ። አምባሳደር ክሪስ ስቲቨንሰን እና የቴክኖሎጂ መኮንኑ ሾን ስሚዝ ወደ ደህንነቱ የተጠበቀ ክፍል ቢገቡ አማጽያኑ ክፍሉን መስመር ስላልቻሉ ቤቱን በናፍጣ ከፍክፈው አቃጠሉት። በዚያው ቅጽበት የሲአይኤ ጣቢያ ውስጥ ያሉ 6ቱ ጀግኖች ታይሮን ውድስ፣ ጃክ ሲልቫ፣ ማርክ ጋይስት፣ ፖል ቲግና ታንቶ መሳሪያቸውን አንግበው ለመውጣት ተዘጋጁ። ነገር ግን የሲአይኤ ጣቢያው ኃላፊ ቦብ እንዳትንቀሳቀሱ የሚል ትዕዛዝ ሰጣቸው። አካባቢው አደገኛ ነው፣ የሊቢያ ወዳጅ ኃይሎችን ጠብቁ የሚል ሰበብ ቀረበላቸው። ለ20 ደቂቃ ያህል በጭንቀት ቆሙ። ነገር ግን የአምባሳደሩ ድምፅ በሬዲዮ ሲቃጠልና ሲታፈን ሲሰሙ ጃክ ሲልቫና ጓደኞቹ ከእንግዲህ ትዕዛዝ አንጠብቅም በማለት የግቢውን አጥር ዘለው ወደ ሲኦሉ አቀኑ። ኮንትራክተሮቹ ወደ አምባሳደሩ ግቢ በከባድ ተኩስ ሰብረው ገቡ። የሾን ስሚዝን አስክሬን ማግኘት ቢችሉም አምባሳደሩን ግን በጭሱ ምክንያት ሊያገኙት አልቻሉም። ሁኔታው ከአቅም በላይ ሲሆን የተረፉትን የዲፕሎማቲክ ሰራተኞችን ይዘው ወደ ሲአይኤ ጣቢያ ተመለሱ። አሁን ግን ጦርነቱ ፊቱን ወደ ጣቢያው አዞረ። አማጽያኑ አሜሪካውያኑ ያሉበትን ሚስጥራዊ ቦታ አውቀውት ነበር። ምሽቱን ሙሉ ጣቢያው በከባድ መሳሪያ ተደበደበ። 6ቱ ወታደሮች በጣሪያው ላይ ሆነው ለሰዓታት የማያቋርጥ ጥቃት መለሱ። እርዳታ የት አለ የሚል ጥያቄ በሬዲዮ ደጋግሞ ቢቀርብም ከአሜሪካ አየር ኃይልም ሆነ ከጎረቤት ሀገራት ምንም አይነት እርዳታ አልመጣላቸውም። ለብቻቸው ተተዉ። ጃክ ሲልቫ ኋላ ላይ እንደተናገረው በዚያች ምሽት አገራችን እንዳልመጣችልን ስናውቅ እርስ በራሳችን ብቻ መተማመን እንዳለብን ገባን። በቤንጋዚ ጦርነቱ እየተፋፋመ ባለበት ወቅት እርዳታ ለምን አልመጣም የሚል ጥያቄ ዛሬም ያንገበግባል። በስፔን ይገኝ የነበረው የአሜሪካ የባህር ኃይል ፈጣን ምላሽ ሰጪ ቡድን ለአውሮፕላን ጉዞ ዝግጁ ሆኖ ለ3 ሰዓታት ተገትሮ ቆይቷል። የሚገርመው በዚያ ጭንቅ ውስጥ ወታደሮቹ
ሊቢያውያንን ላለማስከፋት በሚል ዩኒፎርማቸውን 4 ጊዜ እንዲቀይሩ ተገደው ነበር። ፖለቲካው ከሰው ሕይወት በለጠ። በቤንጋዚ ያሉ ወታደሮች ግን በጣሪያው ላይ ሆነው ሞገድ ሆኖ የሚመጣውን አማጺ ለብቻቸው ተከላከሉ። ሌሊቱ ሊነጋ አካባቢ ከትሪፖሊ የመጡ ጥቂት የአሜሪካ ኮማንዶዎች በግላቸው አውሮፕላንን ተከራይተው ቤንጋዚ ደረሱ። ከእነሱ መካከል ግሌን ዶሃርቲ ይገኝበታል። ነገር ግን ልክ ጣሪያው ላይ እንደወጡ አማጽያኑ እጅግ በጣም ትክክለኛ የሆነ የሞርታር ጥቃት ሰነዘሩ። የመጀመሪያው ሞርታር ሳተ። ሁለተኛውና ሶስተኛው ግን ታይሮን ውድስንና ግሌን ዶሃርቲ የነበሩበትን ቦታ መታው። ሁለቱም ጀግኖች በቦታው ተሰዉ። ማርክ ጋይስት እጁ በከባድ ሁኔታ ቆሰለ። በዚያ ሰዓት ሁሉም ነገር ያበቃ መሰለ። ነገር ግን በቆሰለ እጁ መተኮሱን ቀጠለ። በመጨረሻም ረፋዱ ላይ የሊቢያ ወታደራዊ አጃቢዎች መጥተው የተረፉትን ዜጎች ወደ አየር ማረፊያው አጓጓዟቸው። አምባሳደር ፕሪስ ስቲቨንስም በጭስ ታፍኖ ሕይወቱ ማለፉ ተረጋገጠ። የቤንጋዚ የ13 ሰዓታት ውጊያ ባበቃ በጥቂት ቀናት ውስጥ ታሪኩ ከጦር ሜዳ ወደ ዋሽንግተን የፖለቲካ መድረክ ተዘዋወረ። ይህ ክስተት በወቅቱ የውጭ ጉዳይ ሚኒስቴር በነበሩት ሂላሪ ክሊንተን ላይ ከባድ ፖለቲካዊ አውሎ ንፋስ ይዞ መጣ። በተለይም በፕሬዝዳንታዊ ምርጫ ወቅት ተቀናቃኞቻቸው ቤንጋዚን እንደ ዋነኛ የጥቃት መሳሪያ ተጠቀሙበት። ደህንነት ለምን አልተጠናከረም? እንዲሁም አሜሪካ በወቅቱ ለምን ፈጣን እርምጃ አልወሰደችም? የሚሉ ጥያቄዎችን ሂላሪ መፈተኛ ሆኑባቸው። ይህ የቤንጋዚው ውዝግብ በሂላሪ የፖለቲካ ጉዞ ላይ ትልቅ ጠባሳ ጥሎ አልፏል። ለብዙዎች የጀግንነት ታሪክ የሆነው የ13 ሰዓቱ ተጋድሎ በፖለቲከኞች ዘንድ ግን ለዓመታት የዘለቀ የክስና የምርመራ መድረክ ምክንያት ሆነ። ታሪኩ በደም የተጻፈ ቢሆንም ውጤቱ ግን በድምፅ መስጫ ሳጥን ላይ ማረፉ አልቀረም። በምርመራው ወቅት ሂላሪ ክሊንተን በቤንጋዚ ለደረሰው ጥፋት የመጨረሻውን ኃላፊነት እንደምትወስድ በይፋ አስታወቀች። ነገር ግን ከደህንነት ጋር በተያያዘ ለቀረቡባት ክሶች የሰጠችው ምላሽ በታሪክ ውስጥ የማይረሳ ሆኖ ቀርቷል። ክሊንተን ከቤንጋዚ የቀረቡ የደህንነት ስጋቶች ለምን አልደረሱሽም ተብላ ስትጠየቅ መረጃዎቹ በደህንነት ባለሙያዎች ደረጃ እንጂ በቀጥታ ወደ ሚኒስትሯ ቢሮ እንዳልደረሱ ተከራከረች። ይሁን እንጂ የክርክሩ ማሟሟቂያ የሆነው ጥቃቱ እንዴት እንደተጀመረ የቀረበው ጥያቄ ነበረ። ጥቃቱ የተነሳው በተቃውሞ ሰልፍ ይሁን ወይንም ጥቂት ታጣቂዎች ወጥተው አሜሪካውያንን ለመግደል በወሰኑት እርምጃ በዚህ ሰዓት ምንም ልዩነት አያመጣም። የኛ ስራ 4 አሜሪካውያን ለምን እንደሞቱ መረዳትና እንዲህ አይነት ነገር ዳግመኛ እንዳይከሰት መከላከል ነው። The fact is we had 4 dead Americans. Was it because of a protest or was it because of guys out for a walk one night who decided they'd go kill some Americans? What difference at this point does it make? ይህ ንግግሯ ለደጋፊዎቿ የቆራጥነት መገለጫ፣ ለተቃዋሚዎቿ ደግሞ የቸልተኝነት ምልክት ተደርጎ ተወሰደ። በሂደትም የግል ኢሜል አጠቃቀሟ ከቤንጋዚ ሚስጥሮች ጋር ተያይዞ መነሳቱ ጉዳዩን ከመደበኛ ምርመራ ወደ ፕሬዝዳንታዊ ምርጫ መቃወሚያነት ተቀየረ። በመጨረሻም የቤንጋዚ ምርመራዎች በክሊንተን ላይ ቀጥተኛ የወንጀል ክስ ባያስከትሉም በሕዝብ ዘንድ የነበራትን አመኔታ ግን ክፉኛ ተፈታተኑት። 13 ሰዓታት የፈጀው ያ የሊቢያ ሰቆቃ ለዓመታት የዘለቀ የዋሽንግተን የፖለቲካ ቁማር ሆኖ አረፈው። በቤንጋዚ 13 ሰዓታት የፈጀው ያ የሞት ድግስ 4 አሜሪካውያንን በላ። ይህ ክስተት በአሜሪካ ፖለቲካ ውስጥ ትልቅ ውዝግብ አስነስቷል። ለምን እርዳታ አልተላከም የሚለው ጥያቄ እስካሁን መልስ አላገኘም። ነገር ግን ከፖለቲካው ጀርባ እውነተኛው ታሪክ የጻፉ እነዚያ 6 ወታደሮች ናቸው። ትዕዛዝ ተጥሶ ሕይወትን አደጋ ላይ ጥሎ ወንድምን ለማዳን መሞከር ቤንጋዚ የክህደት ሳይሆን የጽናት ታሪክ ናት። ቤንጋዚው ገሃነም የተረፉ 6ቱ ጀግኖች ዛሬም ድረስ ያችን ሌሊት በቁጭት ያስታውሷታል። በመንግስትና በፖለቲከኞች ዘንድ ቤንጋዚ የስህተትና የክርክር ስም ብትሆንም ለእነሱ ግን የወንድማማችነት መለኪያ ነበረች።
ቤንጋዚ ለአሜሪካ ትልቅ የፖለቲካ ቁስል ጥሎ አልፏል። ነገር ግን ከጭሱና ከፍርስራሹ በላይ ጎልቶ የሚታየው አንድ እውነት አለ። በመንግስት ቢሮዎች ውስጥ ሰው ቢረሳም በጦር ሜዳ ግን ወንድም ወንድሙን አሳልፎ አይሰጥም። አምባሳደር ክሪስ ስቲቨንስ፣ ሾን ስሚዝ፣ ቲሮን ውድስ እና ግለን ዶኸርቲ እነዚህ ሰዎች በፖለቲካ መድረክ የሚነሱ የቃላት ጦርነቶች ሰለባ ሳይሆኑ በጦር ሜዳው ላይ ቃላቸውን የጠበቁ እውነተኛ ጀግኖች ነበሩ።